በቤተ ክርስቲያን ውስጥ የሚመሰረት ጋብቻ ከሚጠራባቸው ስያሜዎች መካከል አንዱ ትንሿ ቤተ ክርስቲያን ይባላል ወይም አቅሌሲያ ይባላል። ይህን ስያሜ የሰጣት አባቶቻችን እንደሚያስተምሩት ከሆነ ቅዱስ ዮሐንስ አፈወርቅ ነው። የኦርቶዶክሳዊ ቤተሰብ ትንሿ ቤተ ክርስቲያን ተብሎ ከሚጠራባቸው ምክንያቶች መካከል አንዱ ዋናና ጋብቻውን ከመሰረቱባት ከትልቋ ቤተ ክርስቲያን ጋር ስለሚመሰርቱት ህብረት ምክንያት ነው። የትኛውም መንፈሳዊ የሆነ በቤተ ክርስቲያን ውስጥ የተመሰረተ ጋብቻ መጀመሪያውም ፍጻሜውም መሰረቱም ከቤተ ክርስቲያን ጋር አብሮ መተሳሰር መቻል አለበት። ለዛ ነው ጋብቻቸውን የፈጸሙ መንፈሳዊ የሆኑ ባለትዳሮች በሙሉ የጋብቻቸው ዕለት ብቻ ሳይሆን ከጋብቻቸውም በኋላ መቅደስ ውስጥ እየተገኙ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ከእግዚአብሔር ጋር የጀመሩትን የጋብቻ ህይወታቸውን እስከ ፍጻሜያቸው ድረስ አብረውም ጭምር የክብርን አክሊል እስኪቀዳጁ ድረስ እንዲቀመጡ የሚፈልግ